የሰሙድ ህዝቦች ከሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትዕቢተኛና ኩራተኛ ናቸው። በሳውዲ አረቢያ ምድር በሂጃዝ እና በተቡክ መካከል የሚገኘውን ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ህንፃዎችን ሰርተው ነበር የሚኖሩት። በጣም ትልልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነሱ አይስተካከልም። ምንም እንኳ ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑም አላህ ሱብሓነሁ ወተዓላ ምድራቸውን ለቡቃያ ምቹ አድርጓት የምንጮቹንም ብዛት ለጉድ አድርጎታል። ጊዜው ከአባቶቻቸው የወረሱትን የጣዖት አምልኮ አጣጥፈው የያዙበት ዘመን ነበር። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ሳለ አላህ ሱብሓነሁ ወተዓላ ሷሊህ ኢብኑ ዑበይድ ኢብኑ ሂሻም ኢብኑ ዓድ ኢብኑ ዓርም ኢብኑ ሳም ኢብኑ ኑህ ዓለይሂ ሰላም የተባለን መልካም ነብይ ከመካከላቸው ላከላቸው። ሷሊህ ዓለይሂ ሰላም በነብይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቴ ቤተሰብ የተወለዱ ከዚያም አልፎ ሰዎች ለፍርድ የሚያስቸግር ክርክር ሲገጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድራል ተብሎ ይገመት ነበር። በእንዲህ አይነት ሁኔታ ሳለ ሷሊህ ዓለይሂ ሰላም የጌታቸውን ተልዕኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ታገዙ፣ ከእርሱ ሌላ ከእናንተ ምንም አምላክ የላችሁም፣ ከአድም በኋላ ምትኮች ባደረጋችሁና በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቿ ሸክላ ህንፃዎችን ትገነባላችሁ፣ ከተራራዎችም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ፣ በምድርም ውስጥ አጥፊዎች ሆናችሁ አታበላሹ በማለት ጥሪውን አስተጋባ። ይህን በሰሙ ጊዜ ትዕቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማይቱ መሳፍንትም አንተ ሷሊህ፣ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አማልክቶቻችንን በመጥፎ አይን ሳያዩ አልቀሩምና አብደሃል አሉት። ከዚያም እንደተለመደው ሷሊህ ዓለይሂ ሰላም የድሆችና ምስኪኖች ተከታይ ይበራከቱለት ጀመር። ይሁን እንጂ ባለጸጋዎችና ጉልበተኞች ዝም ማለትን አልመረጡምና ምዕመናኑ ዘንድ በመሄድ እናንተ ባመናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። ከዛላችሁ እነዚህ አመፀኛ ህዝቦች አንድ ቀን የሷሊህን ዓለይሂ ሰላም ጥሪ ለማስቆምና ተከታዮችን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሷሊህን ዓለይሂ ሰላም ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሷሊህን የሚከተል ከአማልክቱ በኩል የማይድንን በሽታ ይዘዋል፣ ከሷሊህም የሚርቅ ከነዚህ ነገሮች የተጠበቀ ይሆናል በማለት ከተማይቱን ቀወጧት። ነገር ግን ትክክለኛይቱ የዳዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሊህ ዓለይሂ ሰላም ጥሪያቸውን በህዝብ ፊት ሲያደርሱ ህዝቡም አንተ ሷሊህ እውን አንተ ነቢይ ከሆንክ ማረጋገጫ የሆነን ዘንድ እስቲ ተአምር አምጣለን አሉት። የከተማይቱ ሹማምንትና የተከበሩ ሰዎች በቦታው ነበሩ። የማይቻለውን ነገር በመጠየቅ እንዳናገሩት በማሰብ የማላገጥን ሳቅ ይስቁበትም ጀመር። ወላሂ ነብያቶች አላህ ምንዳቸውን ከፍ ያደርግላቸው በገዛ ሀገራቸው ይሳቀቃሉ። ከመሳፍንቱ መካከል አንዱ ቆምና አንተ ሷሊህ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ ነን የምንመርጠው፣ ያንተ ስራ እኛ የመረጥነውን ተአምር መተግበር ብቻ ነው አሉት። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት የ10 ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ የከተማይቱ ህዝብ እና እንስሳት የሚጠጡትን ውሃ ባንዴው መጠጣት የምትችል ትልቅ ግመል አውጣለን አሉት። ነብዩላህ ሷሊህም ዓለይሂ ሰላም ህዝቡ ሁሉ ተአምሩን አይተው በማመን ከጀሃነም ይድኑ ዘንድ የከተማይቱ ሰው ሁሉ እንዲሰበሰብ አዘዙና ሁሉም ተሰበሰበ። ከዚያም ሷሊህ ዓለይሂ ሰላም ለጌታቸው ስጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የእሱን መልእክተኞች በህዝባቸው ፊት አያሳፍራቸውምና ተራራው በጣም መንቀጥቀጥ ጀመረ። ህዝቡ ሁሉ አይኑን ተራራው ላይ ተክሏል። ካሁን ምን ሊከሰት ነው በማለት እርስ በርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም በመሰንጠቅ ከመካከሉ ህዝቡ በጠየቀው መልኩ ትልቅና እርጉዝ ቀይ ግመል ወጣች። ይህን ባዩ ጊዜ አይኖቻቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ተሳሰሩ። ሷሊህም ዓለይሂ ሰላም ህዝቦቼ ሆይ ይህች ግመል የአላህ ተአምር ናት፣ ታያቷላችሁ።
ትደሰታላችሁም እናንተ ዘንድ ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደመሆኗ መጠን ከአሁን በኋላ ውሃችሁንም ለጋራ ነው የምትጠጡት። አንድ ቀን ግመሊቱ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ። ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይህ ነውና። ነገር ግን ይህችን ግመል አንዳችሁ በመጥፎ ከተተናኮላችኋት የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዳቸው።